ኢየሱስ በሞተ ማግስት በዚህ ዓለም ላይ ጥሎት የነበረው ማንኛውም ቅንጣት አሻራ ሳይቀር በፍጥነት የሚጠፋ ወይም የሚረሳ ይመስል ነበር። ሆኖም ግን በተገላቢጦሹ በሰው ልጅ ታሪክ ውስጥ ያሳረፈው ተጽዕኖ አቻ የሌለሽ ሆኖ እስከዛሬ ይኖራል። ከዚች ምድር ከተለየ በኋላ ነበረ ያስገራሚ ተጽዕኖ ስራውን መስራት የጀመረው። ይህ እንደ ዘበት ባለፉትና በአሁኑ የታሪክ ሂደቶች ላይ እንደ ጮራ የፈነጠቀው አሻራ አስተዋይ የሆነ ማንኛውም ሰው ለክርስትና ያለው አመለካከት ምንም ይሁን ምን ይህ ሰው ማን ነው? ማንስ ነበረ? ብሎ እንዲጠይቅ ግድ ይለዋል። በእርግጥ በታሪክ መዛግብት ውስጥ እርሱ በብዛት ሲዘከር የሚታይበት ሁኔታ ሊኖር ካልቻለም ምናልባት ዋነኛው ምክንያት ሊሆን የሚችለው የኖረበት የህይወት ዘይቤ ብቻ ነው። ኢየሱስ እንደ አንድ በዘመኑ እንደተነሳ ገናና የፖለቲካ ሰው ወይም የጦር መሪ ያነገበውን ዓላማ በታላቅ ድምፅና በደማቅ ማስታወቂያ ሲያስተላልፍ አልታየም። ወይም ወደፊት በሚጻፍ የታሪክ መጽሐፍት ውስጥ የእርሱ አመለካከት የበላይ ሆኖ እንዲቀጥል ማስረጃ ሆኖ ሊቀርቡ የሚችሉ መከራከሪያዎችን ሲሰንድ አልነበረም። ለደቀ መዛሙርቱም ሆነ ለሚከተሉት አምላክነቴን የሚያረጋግጡ ማስረጃዎች እነዚህ ናቸውና አጽድቋቸው፣ ከዚያም ከኔ ጋር ትቀጥላላችሁ የሚል አረፍተ ነገር ከአንደበቱ አልወጣም። በተለመደ ሁኔታ አንድ ሰው ሲሞት በዚህ ዓለም ላይ ያለው ተጽዕኖ ወዲያውኑ እየሳሳ መሄድ ይጀምራል። በቅርቡ እንኳን ዓለማችን ያጣቸው የዲጂታል ቴክኖሎጂ አባት የስቲቭ ጆብስን ህልፈተ ሞት እየዘከረች ነበር። በወቅቱም አንድ ሰው እንዲህ ሲል ጻፈ። ከ10 ዓመት በፊት ዓለማችን ቦብ ሆፕ፣ ጆኒ ካሽ እና ስቲቭ ጆብስ ነበሯት። አሁን ግን ሁሉም የሉም። ስቲቭ የለም፣ ጆኒ ካሽ የለም፣ ቦብ የለም ብሎ ነበረ። ይህ የተለመደው የሰው ልጅ ዕጣ ነው። ነገር ግን ኢየሱስ በብዙ ነገሮች እንዳደረገው ሁሉ ይህን የተለመደውን የሰው ልጅ መስመር ገለበጠው። የኢየሱስ ተጽዕኖ በሕይወት ከነበረበት ጊዜ ይልቅ ከሞተ ከ100 ዓመታት በኋላ ይበልጥ ገዝፎ ታየ። ከ500 ዓመታት በኋላ ደግሞ ይበልጥ በረታ። ከ1000 ዓመታት በኋላ የእርሱ አሻራ ለብዙዎቹ የአውሮፓ ሀገራት መሠረት ሆነ። ከ2000 ዓመታት በኋላ ደግሞ ከምንጊዜም በላይ ብዙ ስፍራዎችና በብዙ ቁጥሮች የሚቆጠሩ ተከታዮችን አፈራ። አንድ ሰው ከሞተ በኋላ ለሌሎች የሚቀር ቅርስ ወይም ሌጋሲ ካለው አብዛኛውን ጊዜ ግልጽ ሆኖ የሚወጣው በሞተበት ቀን ወይም በቀብሩ ላይ ነው። የታላቁ እስክንድር፣ የቄሳር አውጉስጦስ፣ የናፖሊዮን፣ የሶቅራጠስ ወይም የመሐመድ ዝና በሞቱበት ዕለት ግዙፍ ነበር። ኢየሱስ በሞተበት ቀን ግን እንዲህ አልነበረም። እርሱ የሞተ ዕለት ለዓመታት የደከመለት የሕይወት ፍልስፍና ወይም ንቅናቄ በግልጽ ያከተመለት መስሎ ታይቶም ነበረ። ሕይወቱና ትምህርቱ ሰዎች እንዲከተሉት በሚያደርግ ቴክኒክ የተቀነባበረ አልነበረም። አገልግሎቱን የጀመረው ከዝቅተኛ ስፍራ ነው። የመጣበት ስፍራ የሚታወቅ አልነበረም። ነገር ግን በፍቅር ሰዎችን በመቀበል መንፈስ እያንዳንዱን አዳማጭ ምላሽ እንዲሰጥ በሚጋብዝ የነፃነት አውድ የትምህርት አገልግሎቱ ጀመረ። ሆን ብሎም በወቅቱ የሮም መንግሥት ከነበረው አካል ጋር በሚያላትም ሁኔታ ራሱን አስቀመጠ። በያዘው አቋም እንደ ትንኝ ሊጨፈለቅ እንደሚችል ጠንቅቆ ያውቅ ነበር። በእርግጥም ተጨፈለቀ። የኢየሱስ የሕይወት ራዕይ አሁንም የሰውን ልጅ መፈታተኑን፣ መገዳደሩን ቀጥሏል። ተጽዕኖ እንደ ኮሜት ጭራ ታሪክን ጠራርጎ አልፏል። አሻራው በስነ ጥበብ፣ በሳይንስ፣ በመንግሥት አስተዳደር፣ በሕክምና፣ በትምህርት ግልጥ ሆኖ ታይቷል። ለሰዎች ስለ ክብር፣ ስለ ርኅራኄ፣ ስለ ይቅርታ፣ ስለ ተስፋ አስተምሯል፣ ሰብኳል።
እስከ ለዘላለም ያውነ